ሰላም ሰላም፣ እንደምን ናችሁ? ሁላችሁ ሰላም ናችሁ? መልካም ነገሮችን እመኝላችኋለሁ። ዛሬ ዝም ብዬ የኋላ ታሪኬን እያሰብኩኝ አንድ ነገር ትዝ ስላለኝ እስቲ ላካፍላችሁ። መልካምነት ይከፍላል የሚል ሀሳብ ስለተሰማኝ ነውና መልካምነት ዋጋ አለው። መልካምነት ይከፍላል። ያደረከው መልካምነት ለወንድም ለእህት ሩቅ ቅርብ ላላቸው ያደረከው መልካም ነገር መልሶ ይከፍላል። ወንድሜ እህቴ፣ ስለ መልካምነት ላወራና በቅርብ ቀን አንድ ነገር አጋጠመኝ። እኔ ቤት ተከራይቼ ነበር የምኖረውና ቤት ተከራይቶ ስኖሩ ወር በመጣ ቁጥር ምን ይከፍላለሁ ይጎላል፣ ቤት ክራይ ማለት ነው። እና ሁሌ ያው በማብቃቃት ነው ከወራዊ ገቢያውን ለቤት ክራይ ለምናምን ተደርጎ በቤት ክራይ ተቸግሬ ነው የምኖረው ማለት ነው። ይሄ ከ4 አመት 5 አመት በፊት የነበረ ህይወቴን ነው የምነግራችሁና ስለ መልካምነት አስቤው ነው። እኔ በቤት ክራይ ተቸግሬ ያለውን ትንንሽ ቢዝነሶችን ይሰራለሁ። ከዛ ቢዝነስ በማገኘው ደግሞ ያለኝን ነገር ለጓደኞቼ እንደዚህ ለአቅመ ደካሞች ትንንሽ ነገሮችን ተካፍለን እንበላ ነበር ማለት ነው። እሱን መናገር ፈልጌ ሳይሆን ስለ መልካም ነገር ላወራችሁ ፈልጌ ነው። እና አንድ ቀን ምን ሆነ የመሰላችሁ? እኔ ቢዝነስ የሚሰራበት ኤሪያ ላይ እንደዚህ የተቸገሩ አቅመ ደካሞች እናቶች፣ ወላጅ አልባ ህጻናቶችን ከማገኛት ነገር የሆነ ነገር አድርግ ነበርና አካባቢ ላይ ያሉ በጣም ጥሩ ሰዎች አሉ። እነዚህ በክፍለ ከተማ እኔ ባለውበት ክፍለ ከተማ ማለት ነው። እነዚህ በጎ ፍቃድ ላይ የተሰማሩ ልጆችን በጎ ፍቃድ ላይ የተሰማሩ ወጣቶችን ህብረተሰብ ጎን የቆሙ መልካም ስራ የሰሩ ህብረተሰብን የደጎሙ ሰላም ላይ የተሳተፉ ሰዎችን እንደግፍ አሉና አይ ቲንክ ቦታ 140 ካሬ እንዲሰጣቸው፣ ዋው እግዚአብሔር ይስጣቸው፣ ሁሌም ነው የማመሰግናቸውና ብዙ ወጣቶች እንደዚህ በጎ ስራ ላይ የተሰማሩ ልጆችን እናግዝ ብሎ ሰጡ ማለት ነው። እንዲሰጣቸው ሊስት ተደረጉ። እነዛ ማን ነው መልካም ስራ ላይ የተሳተፈ ሲባል አጋጣሚ ሆኖ እኔም እይታቸው ውስጥ ገባው ማለት ነው። 4 አመት 5 አመት በፊት የሆነ ህይወት ነው የምነግራቸው። ስለ መልካምነት ስላሰብኩ ነው፣ የሆነ ነገር ታች ስላደረገኝ ነው ዛሬ ላካፍላቸው የፈለኩትና እኔም ተመረጥኩና እሱም ከሚያገኘው ነገር እንደዚህ ሰዎችን ይደግፋል እንዲያደርጋልና እሱንም በምን ደግፍ አሉኝና ሁሌ የሚቸገርበትን ያ ቤት ክራይ ውስጥ ያለውን ነገር ሊዘጉልኝ ያኔ በቃ እስከመጨረሻ ከቤት ክራይ ላይ ያወጡኝ አሰቡና 140 ካሬ እንዲሰጠው ተብሎ ተነገረኝ ማለት ነው። ዋው ደስ አለኝ፣ እውነትም አልመሰለኝም። ከዛ ምን አጋጠመኝ መሰላችሁ? እቺን በደንብ አዳምጡኝ። ያንኑ የተነገረን ደስ ብሎን ቴንኪው ብያቸው እያለቀስኩ ወጥቼ ማታ ገባው፣ ደስ እያለኝ አደርኩ። ጠዋት ላይ አድሬ ወደ ስራ ለመሄድ እወጣለሁ። ከቤት ስወጣ መንገድ ላይ አንድ ነገር አጋጠመኝ። ምንድን ነው ያጋጠመኝ? በጣም እድሜዋ ገፋ ያለች እናት እነዚህ ከጫካ እንጨት ለቅሞ ቅጠል ለቅሞ ሄዶ ሽጦ ልጆቻቸውን የሚያስተዳድሩበት ሰዎች አሉ አይደለ? ከነዛ ውስጥ አንድ እናት አጋጠመችኝ ማለት ነው። ያጋጠመኝ እሱ ብቻ አይደለም።
የተሸከመችው አይ ቲንክ በቃ ከ100 ኪሎ ያላነሰ በጀርባዋ ተሸክማለች። ትልቅ እናት ናት። ደግሞም እያለቀሰች ነው የምትሄደው። ከዛ ደነገጥኩ ሳያት ሮጬ እሷ ጋር ደረስኩኝና እናት ምን ሆንሽ እባክሽ ለምንድን ነው የምታለቅሽ ምናምን አልኳት። እንደዛ ስላት ባሰባት ብሶባት ለቅሷን በደንብ እየየ ብላ አለቀሰች ማለት ነው። ሶሪ በጣም ስሜትን የሚረብሽ ነገር ስለሆነ ነው። እና ካናገርኳት ካወራዋት በኋላ አለችን ልጄ እባክሽን እስቲ አውርጂው የተሸከምሽውን አውርጂው አልኳት ማለት ነው። ልጄ መቼ አውርድ ተባልኩኝ። ይህን ካወረድኩማ አንድ ያለችን ነገር ሳስቦ አሁንም ድረስ ብቻ ያለችን ልንገራችሁ። ይሄን ነገር ካወረድኩኝ አለችን አንድ መንቀሳቀስ የማይችል ልጅ አለኝ። እቤት ተከራይቼ ነው የምኖረው። ቤት ክራይ መክፈል አንችልም። እኔ ደካማ እናት ነኝ። እሱ ደግሞ ተንቀሳቅሶ መስራት አይችልም አለችኝና ታዲያ ለምንድን ነው የምታለቅሽው ብዬ ድጋሜ ጠየቅኳት። ማወቅ ስለፈለግኩኝ ማለት ነው። እሱን ስጠይቃት የመለሰችልን ነገር አሜዚንግ። በቃ እንዴት ብዬ ልንገራችሁ? ምን አለችኝ መሰላችሁ? የሚያስለቅሰኝ ሁሉ አለች አሁን ይህን እንጨት ለቅሜ ሽጬ ልጄን ማኖር አይደለም የሚያስለቅሰኝ አለች። እና ምንድን ነው ብዬ ስጠይቃት እኔ አሁን በህይወት አለሁ። ደካማ እናት እድሜው ገፋ ያለ እናት ብሆንም እችን እንጨት እየለቀምኩኝ ቢያንስ በልቶ እንዲያድርና ቤት ክራይ በትንሹ እየከፈልኩ ነው ያለው አለችኝ ማለት ነው። እኔ በሌለውበት ይሄን ህፃን ማን ይዝልኛል? ራሱ ሰርቶ መስራት አይችልም። ቤት ክራይ ታውቋለህ ስትለኝ በቃ ራሴን መቆጣጠር አልቻልኩም። አብሬያት አለቀስኩኝና በወቅቱ ፈቃደኛ ከሆንሽ ይሄን እንጨት እዚሁ ትተሽ እባክሽን ወደ ቤት ተመለሽ አልኳትና የሚችለውን የተለመደ ዶሮ ማንም ሰው የሚያደርገው ነገር ነው አደረግኩ እያልኩ አይደለም። እና እናንተ መልካም ስራ እየሰራችሁ ስለሆነ አደረግኩኝና እሺ ብላኝ እየመረቀችኝ ወደ ቤቷ ተመለሰች ማለት ነው። እሷ በሰላም ደስ እያላት ወደ ቤት ስትመለስ እኔ ግን እንዴት ወደ ስራዬ ልሂድ፣ እንዴት ወደ ቤት ልመለስ፣ በቃ ሰዓቱ ቀን ሁሉ ጨለመብኝ። አንደኛ ባክግራውንድን አመጣጤን ስለማቀው ማለት ነው። ከዛ እኔ ምንድን ነው መጀመሪያ ላይ እንደነገርኳችሁ ከቀናቶች በፊት ከአንድ ቀን 2 ቀን በፊት ቦታ እንሰጣለን በጎ ነገር ላይ እየሰራ ስለሆነ ህብረተሰብን አንዳንድ ከምታገኝ እየደገምኩ ስለሆነ እኛ ደግሞ እናግዝ ብሎ እግዚአብሔር የባረካቸው ክፍለ ከተማ ላይ ያሉት ጥሩ እንትን ያላቸው ሰዎች አሉና ብሎኛል። እሱን አሰብኩት። እኔ ቦታ ላገኝ ነው ብዬ አሰብኩ። አታምኑም? አሁን የምነግራችሁ ብዙዎችም ሀብታሙ በቃ ልክ አይደለም ብሎ ኮሜንት ያደረጉን ነገር ምን እንዳደረግኩ ታውቃላችሁ? አሰብኩኝ፣ አለቀስኩኝ። ከዛ ተንበርክኬም ጸለይኩ ለእግዚአብሔር። በቃ አንተ ታውቃለህ አልኩት። እኔ በዚህ እድሜ ተራሮጬ በጉልበቴም የጉልበት ስራም ሰርቼ ማደር እችላለሁ። እቺን እናት እንድረዳት ልቤን ብዬ በቃ አወራውና ከእግዚአብሔር ጋር ማለት ነው የወሰንኩት ከባድ ውሳኔ በህይወቴ ድጋሜ አገኛለሁ ብዬ ማላስብን ውሳኔ ወሰንኩት። ምን ወሰንኩ መሰላችሁ? አንድ ነገር አደርጋለሁ። የዚችን እናት ደስታን ማየት እፈልጋለሁ። ጥያቄዋ ቤት ክራይ ነው። አዎ አሁን ክፍለ ከተማ መሄድ አለብኝ አልኩኝና ቀጥ ብዬ ሄድኩኝ። አታምኑ? ጸልያለሁ እሺ እንድሉኝ ማለት ነው። ሄድኩኝና ከትናንት ወደ ጠርታቱ አናገራችሁን። በጣም ደስ አለኝ። እንግዲህ እናት እያሰብኩን ስለማወራ እምባይን መቆጣጠር ያለቀስኩ ነው ያወራኋቸውና አይ ቲንክ እሱ ማስደንግጧቸዋል መሰለኝና ቦታ እንደምትሰጡን ነገራችሁ።
ስለዚህ የእውነት ልታግዙን ፈልጋችኋል ብዬ ጠየቅኩ። አዎ አሉኝ። ከዚህ በላይ ያደረግክ እንደሆነ ከዚህ በላይ የሚገባል ስለን የእውነት የምትወዱን እኔን ማገዝ ከፈለጋችሁ እናቴን አግዙልኝ አልኳቸው። ከዛ ደነገጡ። ምን ለማለት ፈለግ ስሉኝ እናቴ አልኳት። የውጭ ሰው አላልኩት። እናቴ በዚህ ሁኔታ ውስጥ ሆኖ ነው እኔን እያኖረች ያለችው። እንደዚህ እንጨት ለቅማ እንደዚህ ደካማ ሕፃን የያዘችው እናት አለችና የኔን ድርሻ ለእሷ እንድታደርጉ ብዬ ተነሳውና ተንበረከኩ፣ አለቀስኩ ማለት ነው። አሜዚንግ። በወቅቱ የነበረውን ስሜት አስታውሳለሁ። ምን እንደሆነ ታውቃላችሁ? እዛ የተቀመጠ የስራ ኃላፊው ቆሞ ወዳ ወዲህ እየሄደ ማልቀስ ጀመረ ማለት ነው። እሱ ማልቀስ ሲጀምር በቃ እኔ ደስ አለኝ። ለምን ደስ እንዳለ ታውቃላችሁ? እኔ ባወራሁት ነገር ልቡ ተነክቷል፣ እውነታውን አግኝቷል። በቃ ይሄ ስሜት እንዲል ያደርገዋል ብዬ አልኩት ማለት ነውና በጣም የሚገርም አደርጋለሁ አለ። ለአንተ ተፈቅዶልሃል፣ ግን አንተ በአንተ ፍቃድ ስለሆነ አድርጉ ካልክ እናደርጋለን አለ። በቃ እንደዚህ ብለን አቀፍኩት ተነስቼ ቴንኪው አልኩት። አሁንም ያን ስሜት ተረድተ ኦኬ ብለ ያን እናት ለማገዝ ፍቃደኛ ስለሆንክ የእውነት ቴንኪው እላለሁ ወንድሜ። ስቲል ናው አገኘዋለሁ፣ ቴንኪው እላለሁ ባገኘው ቁጥር። ምን ብያለሁ? መልካምነት ይከፍልሃል ነው ያልኩ ወንድሜ። በቃ ተደረገ፣ ስሟ ገባ፣ ተሯራጠን ምናልን የሚከፈለውን የሊዝ ምናምን ጓደኞችን እየለመንኩ ምናምን ተከፈለ፣ ቦታ ወሰደች። እሱን ስሜቱን ላይ አስባለሁ። በቃ ያን ማድረግ ስለቻልኩ በእኔ መንገድ ላይ ያን ቤት ማግኘት ስለቻለች እናትን እግዚአብሔርን አመሰግናለሁ። የእውነት ነው የምነግራችሁ። በህይወታችሁ ለወንድሞቻችሁ፣ ለዘመዳችሁ፣ ለቤተሰባችሁ፣ ለሌሎች ወገን ለምታደርጉት መልካም ነገር እሱ መልሶ ይከፍላችኋል። ልንገራችሁ፣ እሷ ቦታ አገኘች አይደለ? እኔ ክራይን ቀጠልኩ ማለት ነው። ክራይን ቀጠልኩ። ከዛ በአመቱ የተፈጠረውን ነገር ልንገራችሁ። ይሄንን ታሪክ አንድ ጓደኛዬ ከሌላ ሀገር ይመጣል። ከጓደኞቼ ጋር ሲገናኝ ምንችል ሲያወራ በወሬ ይሄንን ታሪክ ይሰማል። ሲሰማ እውነት አልመሰለም። ይሄን ከራሱ ነው መስማት የሚፈልገው ይልና ቀጠረኝ ማለት ነው። ቀጥሮኝ አወራኝ ይሄን ጉዳይ። አሁን ለእናንተ ያቀረብኩትን ነገር ሁሉንም ነገርኩት ማለት ነው። የእውነት ነው ይሄ ነገር ስለኝ፣ አይ አሁን አንተ እኔ ያደረግኩትን ማወቅ ነው የፈለግከው ወይስ ምንድን ነው ያሰብከው ስለው፣ እና እንደውም ብዬ የት ይዤ እሄዳለሁ? ያቺ ቤት ያገኘች እናት ጋር ይዤ ሄድኩ። ሲሄድ በቃ እሷ ለቅሶ ምናምን ያለውን ነገር ዲቴል ከሷ ብዬ አወራችሁ። ቡና ፈላችልን፣ ልጁን አጫወተን፣ እሷ ቤት ሄደን ፍርፍር በላን ማለት ነው። በቃ ደስ ይላልና አሁንም እንደ እናቴ ነው የማያት። እሱን ከሰማ በኋላ ምን እንዳደረገ ታውቃላችሁ? ቤት ገዝቶ ሰጠኝ። በምንም ነገር በቃ ያን ነገር እድሉን አንዴ አሳልፌ ሰጥቼዋለሁ፣ መልሼ ያገኛለሁ ብዬ አላሰብኩም። ቤት ገዝቶ ካርታ ሰጠኝ፣ ሰርፕራይዝ አድርገ። መልካምነት ይከፍላል ወንድሜ። ይቀጥላል። ስለ መልካምነት በድጋሚ እናወራለን። ከዚህ ትልቅ ነገር ትማራላችሁ ብዬ አስባለሁ። ከቻልክ ለወንድሜ መልካሙን፣ ለሀገር መልካሙን፣ ለቤተሰብ መልካሙን፣ ያንተን ቋንቋ ለማይችሉ ብሔር መልካሙን፣ መልካምነቱ መልሶ ይከፍልሃል። ግልጽ ነው አይደለ? መልካምነት ይከፍልሃል። በጣም ነው የምወድህ። መልካም ነገር እመኝላችኋለሁ። መልካም ነገር ይቅደማችሁ። መልካሙኑ ለሁላችሁ። ቴንኪዩ